ቡዜና ሄርሜላ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ ያግራቸውናል። በጣም በሚገርም ሁኔታ እንግዲህ ቡዜና ሄርሜላ ተጣልተዋል ማለት ነው። የጥላቸው መንስኤ እንግዲህ እንደሚታወቀው አብርሃም ነው። ቡዜ ምን ትላለች መሰላችሁ? አብርሃም የሆነ ነገር አድርጎበት ነው ሩታና ፍቅር ተመካክረው እንደዚህ ያደረጉት ምናምን ብላ እንግዲህ አብርሃምን ጥፋተኛ እንዳልሆነ አብርሃም ከጥፋት ልታሸሸን እንግዲህ ትሞክራለች ማለት ነው። ሁሉ ጊዜ ቡዜ ማለት ከአብርሃም አጠገብ ነው የምቆመው። የፈለገ ነገር ቢያጠፋ የፈለገ ነገር ቢያደርግ አብርሃም አጠፋ፣ አብርሃም አበላሽ፣ አብርሃም እንደዚህ አይነት ነገር አደረገ፣ አብርሃም ጎዳ ይሄንን ሰው ብላ አትናገርም ማለት ነው። ነገር ግን አብርሃም ተጎጂ ነው፣ አብርሃም የሆነ ነገር ተደርጎበታል ትላለች። አሁንም እንግዲህ እንደዛ ስትል ሄርሜላ ደግሞ ለምን እንደዚህ ትያለሽ? አብርሃምን መቆጣት አለብሽ፣ አንቺ አብርሃምን መናገር አለብሽ፣ ታላቁ ስለሆንሽ ለአብርሃም ልክ ልኩን መንገር አለብሽ፣ ማስጠንቀቅ አለብሽ ስትላት ቡዜ እንግዲህ ምን አገባሽ፣ የፈለገ ነገር ያድርግ፣ እንደፈለገ ነገር ይሁን፣ የፈለገውን ማድረግ ይችላል ስትልም ተናግራለች። በዚህም እንግዲህ ሄርሜላ ለምን እንደዚህ ትይኛለሽ? እኔና አንቺ እኮ አብረን ነበርን ስትልም ተናግራለች። ቡዜ የፈለገ ነገር ቢሆን ወንድሜ ይሻለኛል፣ ካንቺ ወንድሜ ይሻለኛል በማለት እንግዲህ ተናግራለች። እውነት ለመናገር ከሆነ ቡዜ ትክክለኛ ውሳኔም እየወሰነችም አይደለም። እቺ ጸጉረ ጨበሬ ጸጉሯን አንጨባራ ትመጣለች፣ ተንኮል ሴራ አውርታ ትሄዳለች ማለት ነው። ይሄ ደግሞ ተገቢ አይደለም፣ እንደዚህ መደረግም የለበትም። እውነት ለመናገር ከሆነ ሩተኛ እንቁኛ ጀግና ተከብራ ተወዳ ትኖርልን ማለት ፈልጋለን። እኛ የፈለገ ነገር ያድርጉ እና አብሬሽ እንደፈለገ ነገር ይሁኑ፣ እንደፈለገ ያድርጉ። ነገር ግን ሩተኛ እንቁኛ ጀግና ግን ዘና ብላ እንድትኖር እንፈልጋለን ማለት ነው። እየሳቀች ተደስታ እንድትኖርልን እንፈልጋለን። በጣም የሚገርም ነገር ነው። እንግዲህ የቡዜና የእንትና እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበለልኝ። ደህና ሁኑልኝ።